ዲያብሎስ እንደነዚህ ያሉ ነገሮችን የሚጠቀመው ታች የሚሰራቸውን ስውር ግን ብዙዎቻችንን የጣሉን ስራዎች ለመሸፈኛ ገለ ሐዋርያት ሥራ ምዕራፍ 4 ቁጥር 11 ላይ ሄዳችሁ ስታነቡ ኢየሱስ እንደዚህ አለ በእኔ እመኑ አለ በአባቴ እመኑ አለች በእናቴ እመኑ ሶስት አጋንንቶች እግዚአብሔር ጋር ቀርበዋል መጽሐፍ ቅዱስ ውስጥ አጠጣ የሚል ቃል የለም አትስከር ነው የሚለው እና አታጨስም አይልም መጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ ያለውን አርጉ ያላለውንም አታርጉ የእውነት ማርያም ትገርመኛለች የእውነትን አንወለደችው ብላኮ መጥቀሳችልን ድንግል ወልዶ አያውቅም ተነግሮ አያውቅም ለአብርሃም ጋሻው ለይስሐቅ ምትኩዋሱ በጎ ሆነለት ለያዕቆብ ትራሱ ለዮሴፍ ጸጋ ልብሱ ለሙሴ በትሩ ለኢያሱ ማደሪያው ለእስራኤል ልጆች በምድረ በዳ መና ሆነላቸው ሶስት አጋንንቶች እግዚአብሔር ጋር ቀርበዋል ምሳሌ ነው ምነግራችሁ እንደዚህ ብሎ ጠየቃቸው እስቲ ቅዱሳንን እንዴት ነው የምታስቱት ንገሩኝ ብሎ ጠየቃቸው አንደኛው አጋንንት መጣና እንደዚህ አለ ቅዱሳንን ምናስተው እግዚአብሔር የለም በቃ ሰው ከዝንጀሮ ነው የመጣው ብለን ነው ምናስተው አለ አንደኛው አይ ብዙ አይሳካልም የተወሰነ ይሳካላል እሺ አንተስ ሁለተኛው ብሎ ጠየቀው እኔ ደግሞ ማስተው መንግስተ ሰማያትና ሲኦል ይባል ነገር የለም በቃ ሰው ደስ እንዳለው መኖር ይችላል ብዬ ነው ማስተዋል ያ አንተም የተወሰነ ይሳካላል ግን ብዙ አይደለም አንተ ሶስተኛው ብሎ ጠየቀዋል እኔ ማስተው ጊዜ አለ ለመጸለይ ጊዜ አለሽ ቃል ለማንበብ ጊዜ አለሽ ለመቀደስ ጊዜ አለሽ ገና እኮ ነው ወጣት ነሽ የነብር ጣት ያልኩ ነው ማስተው ብዙዎቻችንን ያሳተው ይሄ ገና ነው የሚል አይነት መንፈስ የተመታው አያችሁ ገና አይደለም ጊዜው ኢየሱስ ክርስቶስ ሊመጣ ያለበት ታይም ነው ያለው ተነስተን ለጌታ ምን ሰራበት ቀን ይሆናል ተባረካችሁ ሳመቻች ኑሮዬ ስታገኘኝ እንዳልሆነ ባዶዬን ተራው ነገር ጠልፎ እንዳይጥለኝ ዝንጉ እንዳልሆን መንፈሴን አንቀልኝ የዚህ ዓለም ነገር ከንቱ ነው አውቃለሁ አንተ ባለህበት መኖርን እሻለሁ ይሞላ ባይሞላ ሁሉን ላንተ ትቼ እኖርልሃለሁ ኢየሱስ ወዳጄ ዛሬማ ኃይላታሁን ምንድነው በጊዜያዊው በሚያልፈው ተሸነፈን መቃብር አካባቢ ሄዳችሁ ያው የሞቱ ሰዎች እዛ ስላሉ ማለት ነው ሄዳችሁ እነዛን የሞቱ ሰዎች ብትጠይቋቸው እናንተ ሙታኑ በህይወት ለመኖር አንዳንድ ማድረግ የሚጠበቅባችሁ ነገር አለ እና ማሟላት የሚገባችሁ ነገር አለ ብትሉ ነገርየው አያስኬድም መቼ ኤግዚስት ያደርጉ መቼ በህይወት ኖሩና ነው ነገር ለመስራት የሚበቁ በህይወት የሌለ አካል ምንም ሊሰራ አይችልም መጀመሪያ በህይወት መኖር ይቀድማል ከስራ በፊት መጽሐፍ ሲናገር በኃጢአታችሁና በበደላችሁ ምክንያት ሙታን ነበራችሁ አለ ስለዚህ ሰው በክርስቶስ ኢየሱስ ህይወት ካላገኘ በስተቀር ህግን መፈጸም አይችልም ትዝ ካላችሁ የእስራኤል ህዝብ ከግብጽ ባርነት የወጣው በፋሲካው በግ ነው እንጂ በህግ አይደለም ህግ የተሰጠው ከባርነት ከወጡ በኋላ ነው እነሱን ከባርነት ለማውጣት እግዚአብሔር የላከው የፋሲካውን በግ ነው እሱም ደግሞ ክርስቶስ ኢየሱስ ነው ስለዚህ አንድ ሰው የጽድቅ ህይወት ውስጡ ሳይኖር የጽድቅን ስራ ሊሰራ አይችልም መጀመሪያ በህይወት መኖር ይቀድማል ስራን ከመስራት በፊት ስለዚህ በክርስቶስ ጸጋ ዳኑ ከዛ ህግን መፈጸም ይቀላል ክርስትና የዋዛ አይደለም በቀላሉ ያጋደረሰ ራሳቸውን ግደው መስቀል ተሸክመው ከሁሉ ፊት ጌታን አስቀድመው ነው ለዚህ የደረሰው ለእውነቱ ሳተው ነው ለዚህ የደረሰው ለእውነቱ ሳተው የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማም ነበር
ሰበርከ ዓለም የሐዘንን ጉቦ ከጌታ ጋር ያከማቸ እርሱ ይሰበስባል የያዘው የረሰሰው ሁሉ እርካታን ይሰጠዋል ኑሮ ከጌታ ከኢየሱስ ጋር በሸለቆ ይሁን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል ወገኖች ይሄ መዝሙር ዝም ብሎ የተዘመረ አይደለም ዝም ብሎ የተዘመረ መዝሙር አይደለም የዛሬ 28 ዓመት አገኘው ሞቷል አለና ጠላት አስወራ እንደው በአንድ ቁጥር ገና ምን የመሰለ መዝሙር አውጥቶ አይ ያሉ ሰዎች ሲያለቅሱ እንደ ዮሴፍ ሞቷል ተብሎ ቢወራብኝም ህልሜ ሳይፈጸም አምላኬ አይወስደኝም የቀብሬን ወሬ መርዶ የሰማችሁ እየዘመርኩ ነኝ ዛሬም ወንድማችሁ አልሞትም በሕይወት እኖራለሁ የኢየሱስን ሥራ ገና እሠራለሁ ትሞቻለሽ እያለ የሚሟርት ሞቷል እያለ የሚሟርት የተወጋ ይሁን ሕይወት እንዳገኘ በአምላክ ምሕረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ በአይነቱ የተለየ ሰማያዊ ፍቅር ይዞኛል ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል ስሙኝማ እግዚአብሔር እኛን ለማዳን ሙሴን አላከም ከመላእክቶች መካከል አንዱን አላከም አይ ከመላእክቱ ዋነኛው እሱ ይድ አልተባለም መተካከል እንደመቀማት ሳይቆጥር ወረደ አብ አንድያ ልጁን ላከ ወይኔ አብ አንድያ ልጁን ላከ አንተን ለማዳን እኮ ነው በጨለማ ያለ ህዝብ ብርሃን አየ ሳነባ ልቤ ሲከፋ ተቆርጠን ተጥለን ነበርኮ ሲቆዝ ሙታን ነበርን ታውቃላችሁ ሙታን ነበርን እኮ እችለው ለሞት ለናንተ ጀግናችሁ ማን ነው ማዘር ትሬዛ ኦኬ እሺ ማርቲን ሉተር ኪንግ እሺ ኔልሰን ማንዴላ ኦኬ እሺ ሌሎቻችሁስ እስቲ ተሳተፉ ከፊት ያላችሁ ይሄ ነው እግዚአብሔር ለኔ የደረሰው ከባርነት ምድር አርነት ያወጣኝ ባህር ከፍሎ ያሻገረኝ ከአለት ውሃ ያጠጣኝ በድቅድቁ ጨለማ አስደናቂ ብርሃን ሆነልኝ ከቶ አላፍርበትም ንጉሴ ከቶ አላፍርበትም አባቴ ካንተ አይበልጥም ይሰጠኝ እኔ እኮ ራሴ ያንተ ንብረት ነኝ ካንተ አይበልጥም ይሰጠኝ እኔ እኮ ራሴ ያንተ ንብረት ነኝ እሰዋዋለሁ ዛሬ ፍቅር አምጣው ቃል ካንተ ከፈለክ ልዩ መዓዛ አለው ይሁንልህ ኢየሱስ በደስታ
ይቅር ይቅር አንተ ለደበት ያልኖር አንድ ሰው ለአንድ አባት እንዲህ ብሎ ጠየቀ። መጽሐፍ ቅዱስ ውስጥ አትጠጣ የሚል ቃል የለም፣ አትስከር ነው የሚለው ይላል። እና አታጭስም አይልም መጽሐፍ ቅዱስ። እንግዲህ መጽሐፍ ቅዱስ ያለውን አርጉ ያላለውንም አታርጉ ብላችሁ ካስተማራችሁን መጽሐፍ ቅዱስ ለምሳሌ ስለ ጫት አያወራም። እና እኛ አባት እንደዚህ ያሉ እግዚአብሔር ፈቃዱ ቢሆን ኖሮ ሲጋራ እንድታጨስ ጭስ ማውጫ አናት ላይ ይሰራል ነበር። ለምን? አፍንጫ መተንፈሻ ነው እንጂ ሲጋራ ማውጫ አይደለም። ቃኑ መሸፈኛ ቁርበቱ ለአዳም እንደሆነለት ለኖ ደግሞ ከጥፋት ውሃ መዳኛ መርከቡ ሆነለት። ለአብርሃም ጋሻው ለይስሐቅ ምትክዋሱ በጎ ሆነለት። ለያዕቆብ ትራሱ ለዮሴፍ የጸጋ ልብሱ ለሙሴ በትሩ ለኢያሱ ማደሪያው ለእስራኤል ልጆች በምድረ በዳ መና ሆነላቸው። ለሳምሶን አዘግቱ ለዳዊት የማምለጫ ዓለቱ ሆነለት። ለሰለሞን ጥበቡ ለኤልያስ የኮራት ፋፋው ለኤልሳ መጎናጸፊያው ለአስቴር የወርቅ ዘንግ ሆነላት። በዚህ ዘመን ለምገኝ ለኔ ደግሞ ሃሌሉያ ኢየሱስ ጌታ ነው። የማይደመሰስ ጽድቅ የማይረበሽ ረፍት የማያዝን ደስታ የማይለካ ፍቅር ሃሌሉያ ኢየሱስ ጌታ ነው። የማይጨልም ብርሃን የማይረክስ ቅድስና የማይሞትና የማይጠፋ ሕይወት ክርስቶስ ኢየሱስ ሆኖልኛል። አሜን ሃሌሉያ ኢየሱስ ጌታ ነው። የተተበተበው ሰንሰለት አስፈሪው የሕይወት ጨለማ በድንገት ጠፋ ግፍፍ አለ። ከሰማይ አንድ ድምፅ ሰማ ሲተማመንብኝ ሲመካ ሲላቶጣም ፍጹም ከእጆቼ የጌታዬ ፍቅር ማረከኝ። ወጣሁኝ ሰይጣንን ከድቼ ከሕይወትም ሕይወት ከክብርም ክብር መውጣት ከጨለማ ከሙታ መንደር ለሰው በዘመኑ ይህም አለለካ መስፈሪያ የሌለው ሰላም ከቶም አይለካ። ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ። በህዋ በተደረገ ጥናት ሙሉ እዚህ ምድር ላይ የሚታየውን ነገር ለመሳል 4 ሜትር ወረቀት ያስፈልጋል። ሙሉ እንዳለ ህዋ ላይ ያለው መሬቶች ዓለማት ያሉ የተባሉ ጨረቃ ከዋክብት ነውና መሬት የምትሳለው ከዛ ውስጥ በፀጉራችሁ ተነቅላ ነጥብ ቀለም ተነክታ የምትደረገው ነጥብ ናት መሬት። 4 ሜትሩ ወረቀት ውስጥ መሬት ማለት ያቺ ዶት ናት። እንግዲህ እግዚአብሔር ሁሉን ያይለ 4 ሜትሩ እንዳለኩ በቁጥጥር ስር ነው። ወረደ ዛች ዶታ ውስጥ ወረደ፣ ዝቅ ብሎ ወረደ፣ ከዓለምም ወረደ፣ በጣም ወረደ፣ ወደ ታች ወረደ። በአንዲት ከተማ ኢየሩሳሌም በምትባል ለዛውም አሪፍ በሚባል ቤት አይደለም በግርግም። ለምን ካላችሁ አንተ ግድ አልከው፣ አንቺ ግድ አልሽ። አጋጣሚ አይደለም ያገናኘ አስቦልናል እኮ አስቦልናል ስለኔ። እስቲ ሞክረው አይደለም እስቲ ይሆን እንዴ ብሎ አይደለም። ውጫዊ መልካችንን በመስታወት አይተን እናስተካክለዋለን። ውስጣዊ መልካችንን በቅዱስ መጽሐፍ ማየት ግን እንፈራለን። በሰው ፊት የተስተካከለ መልክ እንዲኖረን የምንፈልገውን ያክል በፈጣሪ ፊት ስላለን መልክ የምንጨነቅ አይመስልም። ያዕቆብ በመልእክቱ ምዕራፍ 1 ቁጥር 22 ጀምሮ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ይረሳል። መነሻ ስፍራዬን አስታውሰዋለሁ ከየት እንዳነሳኸኝ ባይዘነጋው ጸጋ በዝቶልኝ በሩቅ ማየቴ እጅ ደግፎኝ ነው ያማረው ኃጢአተኞች ሳለን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ቅዱስ ሆኖ ሳለ ንጹህ ሆኖ ሳለ ስለኛ ምን ሆነ? ኃጢአት ሆነ። በመስቀል ላይ ያንተን ፓርቲ ይዞ ሞተ። መዳን ከፈለክ በዚህ ሰው ማረፍ ከፈለክ
መዳኛችን፣ ይህ ስም ማረፊያችን። አንተ የኔ የራሴ የግሌ የኔ ባስጨናቂው ለኔ ደርሰ በጨለማ ላይ ብርሃን ይብራ ብለህ ታሪኬን ለውጠው ታዲያ ልበል እንጂ አንተ የኔ። ይህንን ምልክት ታውቁታላችሁ? ይህንን ምልክት ዛሬ ከእንደዚህ ካሉ ከ666 እና ከኢሉሚናቲ በመንፈስ ጋር ከተያዙ ነገሮች እንድትጠነቀቁ ላሳስባችሁ አይደለም የመጣው። ዲያብሎስ እንደነዚህ ያሉ ነገሮችን የሚጠቀመው እታች የሚሰራቸውን ስውር ግን ብዙዎቻችንን የጣሉን ስራዎች ለመሸፈኛ ከላይ ነው። ስለዚህ የሆነ ቀይና ቢጫ ስታይ ዲያብሎስ ነው ያለው ወንድሜ ቸርች ውስጥ የሆነ ምልክት ሲያሳረ ይሶ 66 ሳይሆን አይቀርም በሚል አይነት አስተሳሰብ ብዙዎቻችን ተሸፍነን ከታች ግን ብዙዎቻችን በጠረባ እየተጣለን ያለው ከውስጣዊ ማንነታችን ይልቅ ውጫዊ ማንነታችን ስለሚያሳስበን ለፊታችን እንጨነቃለን። ለመንፈሳዊ ህይወታችን ከምንጨነቀው በላይ አልጸለይንም 6 ወር ሆናል። ብንጸልይም ባንጸልይም ለውጥ አይመጣም ይላል። ምንም አይሰማን። እግዚአብሔር ቃል ሲነገር ብዙ ስሜት አይሰጠንም። ዳም ቸርች ውስጥ ቁጭ ብለን ማስቲካ ማግኘትና ሶሻል ሚዲያ ቼክ ማድረግ ዴይሊ ስራችን ነው። ይሄ ነው 666 ማለት። ተባረካችሁ። ጌታ ኢየሱስ እንደዚህ አለ፣ በእኔ እመኑ አለ፣ በአባቴም እመኑ አለ እንጂ በእናቴም እመኑ ብሎ በእናቴም እመኑ አለ፣ በእኔ እመኑ አለና በአባቴም እመኑ አለና በቤተሰብ ከሆነ ጉዳዩ በእናቴም እመኑ ይል ነበር። አላለም ነው። 4 ነጥብ በቃ አላለም ነው እንጂ ሌላ ታሪክ የለም። አንጻራዊነት ይባል ታሪክ የለም። የመዳን መንገድ አንድ ብቻ። ቆይ ግን አንተ እናትን አትወዳትም ይባል ጨዋታ አይሰራም። የመዳን መንገድ አንድ ብቻ። ጌታ ኢየሱስ ወደዚህ ምድር የወረደው ሮያል ፋሚሊ ይመሰርታል። በገዛ ደሙ ዋጅቶ በአንድ መንፈስ ወደ አብ መግባት አለ ነው እንጂ የሚለው መጽሐፍ ልዩነታችን ውበታችን ነው አይደለም። ቅዱሱ መጽሐፍ ቀድሞ እንደነገረን እንዳሳየን የጌታችን መምጫ ጊዜ እንደደረሰ ተረድተናል። እንደ ተስፋ ቃሉ ጌታ ኢየሱስ መጥቶ ይወስደናል። ምሳሌ ነው። በድሮ ጊዜ ሁለት መንታዎች ነበሩና አይደንቲካል ትዊንስ ናቸው። አንደኛው በጣም አመፀኛና ወንጀለኛ ነው፣ አንደኛው ደግሞ ጨዋ ነው። ልክ እንደለመደው ይሄ ወንጀለኛ አንድ ቀን ሰው ሲገል እጅ ከፍንጅ ተያዘ። እዛ እየሮጠ እየሄደ ቤቱ አመለጠና ተደበቀ። ድንገት ፖሊሶች ደርሰው ቤት ሲገቡ ፊት ለፊት የቆመው ያ ጨዋ ልጅ ነውና ጨዋውን ልጅ አመፀኛው መስሏቸው ይዘውት ሄዱ። እስከዛሬ ከነበረው የወንጀል ክስ ተደምሮ ለሞት ስቅላት አደረሰውና ልክ ሊሰቀል ባለበት ጊዜ እምትለው ነገር አለ ብለው ጠየቁ። እሱም እንደዚህ አለ። በሰው መሃል እንግዲህ ልክ ያን አመፀኛው ልጅ ያየው ወንድሜ ወይ እኔ በዚህ ሁሉ ሰው መሃል ዛሬ ሞትህን ሞታለሁ አለ። ምክንያቱም ሰው የሚያስበው ያ አመፀኛው ሰው እንደሞተ ነው፣ ግን ተቀያይሯልና ዛሬ ያንተን ሞት በሰው ሁሉ ፊት ሞታለሁ እና አንተ በቀረው ጊዜ ህይወቴን ኑርልኝ፣ ጨዋነቴን ኑርልኝ አለው። እና ምን ልላችሁ ነው ክርስቶስ ኢየሱስ መስቀል ላይ ሞታችንን ሞቶታል። አሁን ደግሞ እኛ በቀረው ዘመናችን መሬት ላይ ህይወቱን እንኑርለት። አንተን መጠበቅ ብዙ ትርፍ አለው ለታገሰ ሰው ጸጋ ላስቻለው። አንተን ጠብቆ ያፈረ የለም በዚህ ምድር ይሁን በወዲያኛው ዓለም። አንተን ጠብቆ ባዶ የቀረ መከራ ገጥሞት የተማረ
አልሰማሁኝም ያለፈው ዘመን ታሪክ ይመርመር ከቶ አይገኝም